ሰላም እንዴት አላችሁ? ይሉያያ ነኝ። ዛሬ በድጋሚ ተመልሻለሁኝ። ስመለስ ለናንተ ይሆናልና ይሻላል ያልኩትን G+2 እጅግ ዘመናዊ የሆነ ሌክዠሪ የሆነ ሃውስ ነው ይዤላችሁ የመጣሁት። ይህንን ቤት በደንብ የማስመለከታችሁ ይሆናል። አብራችሁኝ ከቆያችሁ ሁሉንም ነገር ከዚህ ቤት ታገኛላችሁ። መገኛ ቦታውን፣ የሚሸጥበት ዋጋና ሌሎች ዝርዝር ሁኔታዎችን በደንብ የማስረዳችሁ ይሆናል። ይሉያያ ነኝ። አብራችሁኝ ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሁሉም ላይክ ሼር ይደረግ፣ ለሁሉም ተደራሽ እንዲሆን ማለት ነው። እየተመለከታችሁ የምትገኙት G+2 እጅግ ሌክዠሪ የሆነ ሃውስ ነው። ይህንን ቤት መግቢያ ላይ እንደነገርኳችሁ እጅግ ዘመናዊ የሆነ ቤት ነው። በጣም ነው የሚያምረው። ሰፊ ግሪን ኤሪያ ነው ያለው እንደምትመለከቱት። መገኛ ቦታ ደግሞ ለኑሮ ተስማሚና ተመራጭ በሆነው አያት ኮምፓውንድ ውስጥ ነው የሚገኘው። አያት ኮምፓውንድ ውስጥ ተደጋጋሚ እንደምነግራችሁ በቪዲዮዎቼ ለመኖር ተመራጭና ተስማሚ የሆነ የብዙዎች ምርጫ የሆነ ሰፈር ነው። ይህ ቤት መገኛው አያት ኮምፓውንድ ውስጥ ነው የሚገኘው። G+2 ነው። ሌክዠሪ የሆነ ሃውስ ነው። ሙሉ በሙሉ ያለውን የውስጥ እይታውንም ገብተን እናያለን። አሁን እየገባን ነው የምንገኘው። ከፊት ለፊት እንደምትመለከቱት በስተቀኝ በኩል ሳሎን ታገኛላችሁ። በስተግራ በኩል ስቴር ወደ ላይ የሚያስወጣችሁን ታገኛላችሁ። ወደ ሳሎን ስትገቡ ለቀቅ ያለ ይህንን የሚመስል ሊቪንግ እና ዳይኒንግ፣ በጣም ብዙ ቤተሰቦቻችሁን ማስተናገድ የሚችል ሊቪንግ ሩም ታገኛላችሁ። ዳይኒንግ በተመሳሳይ ከፊት ለፊት ኦፕን ኪችን ይኖረዋል። በጣም ሰፊ ትራዲሽናል ኪችን ከኋላ እናገኛለን። ሲሊንጉ በጣም ከፍ ያለ ነው። ምናልባት እዚህ ጋር ከታያችሁ ኪችኑ ኦፕን ኪችን ይህንን ይመስላል። በጣም ቆንጆ የካቢኔቶች ናቸው። እዚህ ጋር ፊት ለፊት እንደምትመለከቱት ነጭ ነው። ነጭ መሆኑ ደግሞ ቤቱ ብራይት እንዲሆን አድርጎታል። ካቢኔቱም ነጭ ነው። የግድግዳ ስትራክቸሩ ሙሉ በሙሉ ቀለም ነጭ በነጭ ስለሆነ በጣም ደስ የሚል ለአይን የሚማርክ ነገር ነው ያለው። ልክ ከሳሎኑ ፊት ለፊት ደግሞ እዚህ ጋር ምናልባት ከላይ መውጣት ለማይችሉ አረጋውያን ለሆኑ ሰዎች እዚህ ጋር አንድ ቤድሩም እናገኛለን። ለእንግዶቻችሁ ከታች ላይ ወደ ላይ መሄድ ሳይጠበቅባቸው እዚህ ጋር ባዝሩም እዚህ ጋር እናገኛለን። ከዛ ውጭ ከኋላ ሰርቪስ ላይ G+1 የሆነ ሰርቪስ አለው። በጣም ሰፊ ትራዲሽናል ኪችን 2-3 ክላሶችን ያካተተ እና ከላይ ደግሞ ቴራስ የሆነ G+1 የሆነ ከኋላ ሰርቪስ አለው። እሱንም በኋላ ላይ ወጥቻ ሳያችኋለሁኝ። ወደ ላይ ስንወጣ በስቴሩ ይህንን ይመስላል። እንደምትመለከቱት ግራናይት ነው። ከዛ ሀፍ ላይ አንድ ክላስ እናገኛለን። ወደ ላይ ስንወጣ መጀመሪያ ማስተር ቤድሩም ነው የምናገኘው። ማስተር ቤድሩም ላይ ስንገባ ሌሎች ክላሶችም አሉ። መጀመሪያ ማስተር ቤድሩም ስንገባ ይህንን የሚመስል አይነት እይታ አለው። በጣም ነው ደስ የሚለው። ሰፊ ነው። ሲሊንጉ ከፍ ያለ ነው። ላይቲንግ ሲስተሙ ቆንጆ ነው። ከፊት ለፊት ባልከኒ የጠዋት ፀሐይ በጣም ቆንጆ። ይህ ቤት የዞረው ወደ ጠዋት ፀሐይ የዞረ ቤት ነው። ስለዚህ ጠዋት ላይ ጥሩ ነፋሻማ ቦታ የጠዋት ፀሐይ የምታገኙበት ሰፋ ያለ ባልከኒ ያለው ይሄ እንዳያችሁት ማለት ነው። ይህንን የሚመስል አይነት እይታ አለው። በጣም ቆንጆ ነው። ከታች ላይ ሴራሚኩ ታይልስ ነው። በጣም አሪፍ እይታ አለው ከግርግዳው ጋር ማለት ነው። ወደ መልበሻ ክላስ ድሬሲንግ ሩም ስንገባ ይህንን የሚመስል አይነት እይታ አለው። ስቲል ድሬሲንግ ሩሙም ነጭ ነው። እንደምትመለከቱ ሰፊ የአባወራና የማወራዋን አልባሳት መያዝ የሚያስችል ሙሉ በአራቱም ማዕዘን ሙሉ በሙሉ እንደምትመለከቷቸው ክሎዜቶች ናቸው። ነጭ ክሎዜት ነው። በጣም ነው ደስ የሚለው። ለእይታ ማራኪ ነው እንደምትመለከቱት ማለት ነው። የጫማ የልብስ የሁሉን ያካተተና ቤቱን በኦልሞስት ትወዱታላችሁ። በጣም ቆንጆ ቤት ነው። ድሬሲንግ ሩሙ ይህንን ይመስላል። ሞር ደግሞ በደንብ በአካል ብትመጡ በደንብ ትወዱታላችሁ። የማስተር ቤድሩሙ ማስተር ባዝሩም አለው። በጣም ሰፊ እንደምትመለከቱት የቁም ሻወር ቦክስ አለው። ከዛ ውጭ ደግሞ ከፊት ለፊት ደስ የሚል ሉክ ያለው ሴራሚክ እንደምትመለከቱት አለ። ጃኩዚ ያለው ጥሩ አይነት
ደስ የሚል ኢንቫይሮንመንት ነው እዚህ ባዝሩም ውስጥ የምትመለከቱት። ከዛ ውጭ ይህንን ባዝሩም ካየን በኋላ ወደ ሌሎች ክላሶችም እየገባው አሳያችኋለሁኝ። አሁን ላይ የቤት ዋጋ ጥሩ ነው። ምናልባት ለገዢዎቹ ተስማሚ የሆነበት ጊዜ ነው። ለሻጮች ደግሞ ትንሽ የሚቸግር ጊዜ ነው። ምክንያቱም በጣም ብዙ ቤቶች ወደ ገበያ የወጡበት ጊዜ ነው። ሻጮቹ ሰው እንደፈለጉ መርጠው የሚገዙበት፣ ሻጮች ደግሞ ምናልባት እንደ በፊቱ አትራፊዎችንም ጨምሮ ማለት ነው እንደ በፊቱ ቶሎ ገንብተው የሚሸጡበት አይነት ጊዜ አይደለም። ለመግዛት ትክክለኛና ምናልባትም ተመራጭ የሆነ ጊዜ ነው። እንደምትፈልጉት የምትፈልጉበት አካባቢና ቦታ ተዘዋውራችሁ የምትፈልጉትን አይነት ቤት መርጣችሁ ተደራድራችሁ የምትገዙበት ወቅት ነው። ይህ ግን ምናልባት በእኔ ምልከታ ለአጭር ጊዜ የሚሆን ይመስለኛል። ምክንያቱም ከተወሰነ ጊዜ በኋላ የመንግስትም ሆነ የግል ባንኮች ብድር ከተጀመረ ምናልባት ከዚህ ካለንበት ትንሽ ከፍ የሚል ነገር ይመስላል። እሱም ደግሞ እንግዲህ ኦልሞስት በቅርቡ እንደሚጀምሩ ንግድ ባንክ እንደዛ አይነት ነገር እንደጀመረ መንግስትም እንደዛ አይነት ውሳኔዎችን በፊት ላይ ጥሏቸው የነበሩ ገደቦችን ማንሳት ጀምሯል። ስለዚህ መግዛት የምትፈልጉ ወይም ደግሞ ሐሳብ ያላችሁ ሰዎች መግዛት የምትችሉበት ወቅትና ጊዜ ነው። እንደፈለጋችሁ መርጣችሁ ተደራድራችሁ የምትገዙበት ጊዜ ነው። ወደፊት የተወሰነ ምናልባት የዋጋ ማሻሻያ ሊኖር ይችላል ብዬ አምናለሁ። ቢኮዝ አሁን በዚህ አመት ማለት ይችላል ይህንን አመት ሙሉ በሙሉ የቤት ሽያጮች እየተደረጉ ያለ በካሽ ብቻ ነው። ትልልቅ ቤቶችም ትንንሽ ቤቶችም አፓርትመንት ሪል ስቴትንም ጨምሮ ማለት ነው። ምናልባት ፎልስ የሆነ ፕሮሚስ በሪል ስቴቶች አካባቢ ይኖራል፣ ግን ኦን ዘ ሃንድ እንደዛ አይነት ሲስተም አሁን ላይ የለም። ባንኮቹ ብድር የሚለቁበት ጊዜ አይደለም። ምናልባት እንደነገርኳችሁ በፕሮሚስ ደረጃ ሊሆን ይችላል እንጂ እንዲህ ቃል በቃል ወይም ደግሞ እጅ በእጅ እንደዚህ ስራ የሚሰራበት ወይም ደግሞ ብድር አሁን ፕሮሰስ የሚደረግበት ጊዜ አልነበረም ባለፉት አንድ አመታት ውስጥ። ስለዚህ በዛ ምክንያት የተወሰነ ወረድ ብሏል። እሱ ጥሩ ነገር ነው። ምናልባት ግን ይሄ ነገር ለጊዜው ይመስላል። የተወሰነ ከተነሳ ካሾቹ የሚመጡ ከሆነ ማለቴ ብድሮቹ የሚመጡ ከሆነ የተወሰነ የቤት የማንሰራራት ነገር ይኖረዋል ብዬ አምናለሁኝ። መግዛት ሀሳብ አይነት ነገር ካላችሁ አሁን ላይ ብትገዙ ኢንቨስት ብታደርጉ ተመራጭ የሚሆንበት ጊዜ ይመስለኛል። የባንክ ብድር ምናምን ከተጀመረ የተወሰነ የማሻሻያ ነገር ሊኖረው ይችላል በሚል ነው። ይሄ እየተመለከታችሁት የምትገኙት ሌላ ሁለተኛ የፋሚሊ ሩም ሁለተኛ ላይ የምናገኘው ሰፊ ቴራስ አለው። ለክፉም ለደጉም ምናልባት እዚህ ጋር ሴሬሞኒ ምናምን ቢኖርባችሁ ኢዝሊ ኩክ የምታደርጉበት ፊት ለፊት ስፔስ ነው። ስለዚህ ይህ ቴራስ ነው፣ ሰፊ ቴራስ ነው። ከፊት ለፊት እንደምትመለከቱት ደስ የሚል አይነት እይታ ነው ያለው። የጠዋት ፀሐይ ነው። ስለዚህ ሰፊ ጊዜ የምታሳልፉበት በግልም በግሩፕም ማለት ነው። ከዛ ውጭ እንደነገርኳችሁ መግቢያ ላይ G+1 ከኋላ ሰርቪስ አለው። እሱንም ተመልሼ አሳያችኋለሁ። ቤቱ በጣም ቆንጆ ቤት ነው። በጣም ጥሩ ቤት ነው። በደንብ ደስ በሚል ፊኒሺንግ ማቴሪያል ነው የተሰራው። ላይቲንግ ሲስተሙን በጣም ብዙ የተካበደ ነገር አይደለም፣ ቆንጆ ነው። ሲምፕል የሆነ በጣም ቆንጆ ቤት ነው። እንደነገርኳችሁ የሚገኝበት ቦታ ደግሞ አያት ኮምፓውንድ ውስጥ ነው። እንደምትመለከቱት በደንብ ሰኪዩርድ የሆነ በደንብ ለደህንነታችሁ በማያሰጋችሁ አካባቢ ነው የምትኖሩት ምናልባት ከገዛችሁት ማለት ነው። ስለዚህ ቤቱ መገኛ ይሄንን ይመስላል። እንደነገርኳችሁ ከታች ላይ ሴራሚክ ታይልስ ባዝሩም ላይ፣ ሳሎን ላይ፣ ኮሪደር ላይ የተጠቀሙት በጣም ቆንጆ ደስ የሚል ነገር ነው። ከዛ ውጭ እዚህ G+2 ላይ የምትመለከቱት ኮሪደር ላይ የምትመለከቱት ላይቲንጎች ደግሞ በጣም ነው ደስ የሚለው። ምናልባት በዚህ ጋር ከታያችሁ አሮኖ በአካል በጣም ነው የሚያምረው። እዚህ ጋር 3 ቤድሩሞችን እናገኛለን። ከታች 3 ቤድሩሞችን እናገኛለን። አጠቃላይ 7 መኝታ ቤቶችን ዋናው ቤት ላይ በጣም ሰፋፊ ቤድሩሞችን እናገኛለን። 7
ቤድሩሞችን ዊዝ ባዝሩም ማለት ነው። ከዛ ውጭ ምንድነው ከኋላ ቴራስ ላይ ማነው ሰርቪስ ላይ ሁለት ሰፋፊ ቤድሩሞችን እናገኛለን እና ሜድስሩም እናገኛለን። ከዛ ውጭ ደግሞ የሰርቪሱ ከላይ አሁንም ለልብስ ማስጫ እና ለሌሎች ነገሮች ብዙ ነገር የምትከውኑበት እና ሻይ ቡና ምናምን ነገር ምናልባት ኩክ የምታደርጉበት ከኋላ ሰፊ ንፋስ የምታገኙበት ነፋሻማ ቦታ ቴራስ አለው የምኑ የሰርቪስ ቤቱ ከላይ ማለት ነው። ስለዚህ ይሄንን ይመስላል አፍተር ኦል ሁሉም ቤድሩሞች ማለት ይቻላል ኮሪደር ማነው ባልከኒ እንደምትመለከቱት አለ። ስለዚህ በደንብ ከየክፍሉ ወጣው ጥሩ ንፋስ ፀሐይ የምታገኙበት ሰፊ ለቀቅ ያለ ቦታ ነው። ይህ ቤት የሚገኝበትን ቦታ ነግራችኋለሁኝ፣ የሚሸጥበትን ዋጋ ደግሞ ነግራችኋለሁኝ። እንደነገርኳችሁ ይህ ቤት የሚገኘው በጣም ቆንጆ ሎኬሽን ነው። አጠቃላይ የሚሸጥበት ዋጋ ደግሞ ከዛ በፊት ግን የቤቱ ካሬ 350 ካሬ ነው። 350 ካሬ ይህንን ይመስላል። በጣም ቆንጆ ቤት ነው። አፍተር ኦል ኦልሞስት ቤቱን እንዳያችሁት ይህንን የሚመስል አይነት እይታ ነው ያለው። የሚሸጥበት ዋጋ ደግሞ 120 ሚሊዮን ነው የሚሸጠው። የተወሰነ ድርድር አለው። በደንብ በካሽ ለሚገዙ በደንብ ድርድር አለው። ጥሪ ግን የሚገባው ወይም ደግሞ የሚሸጥበት ዋጋ 120 ሚሊዮን ይላሉ ሻጮቹ። ስለዚህ የመግዛት ሐሳብ ፍላጎት ካላችሁ ቀርባችሁ በደንብ መደራደር ትችላላችሁ። ቤቱ በጣም ጥሩ ቤት ነው እንደምትመለከቱት ማለት ነው። ሁለተኛ ላይ ያለው እይታ ይህንን ይመስላል ማለት ነው። ከዛ ውጭ ወደ ሰርቪስ ቤቶች ገብቼ ደግሞ ላሳያችሁ። ወደ ሰርቪስ ላይ ስንሄድ በስተግራ በኩል ይህንን የሚመስል አይነት እይታ አለው ማነው አክሰስ አለው። ሶ ይህንን ስትመለከቱ ከላይ ወደ G+1 ወደ ላይ ወደ አንደኛ ላይ የሚያስወጣችሁ ሰርቪስ ይህንን የሚመስል ደረጃ አለው። ከዛ ውጭ እዚህ ግራውንድ ላይ ሰፋፊ ክላሶች አሉ። ከዛ ውጭ ዋናው ትራዲሽናል ኪችን እዚህ ጋር ነው የምናገኘው። እሱንም ማሳያችኋለሁኝ እና ክላሶቹንም እንዲሁ በተመሳሳይ ማለት ነው። ከላይ አንደኛ ላይ ወጥቼ ማሳያችኋለሁ። አንደኛ ላይ ስትወጡ ቅድም እንደነገርኳችሁ ሰፋ ያለ ምናልባት ሻይ ቡና የምትሉበት ሰፊ ጥሩ ነፋሻማ የሆነ አየር የምታገኙበት ዝች ጋር ሀፍ የሆነ ቴራስ አለ ሰርቪስ አናቱ ላይ ማለት ነው። ይሄንን የሚመስል ነገር አለ። እዚህ ጋር ወጣችሁ ማድረግ ምናልባት እዚህ ጋር ፈታ ማለት ትችላላችሁ፣ ሻይ ቡና ማለት ትችላላችሁ። የሰርቪሱ ላይ ፊት ለፊት በተመሳሳይ ኩክ የምታደርጉበት በጣም ሚኒ የሆነች ኪችን አለች። እሱም ምናልባት እዚህ ጋር አክሰስ ማድረግ ትችላላችሁ። ከዛ ውጭ ወደ ተመልሰን ወደ ግራውንድ ስንወርድ እንደነገርኳችሁ እዚህ ጋር ኪችን አለ፣ ትራዲሽናል ኪችን አለ፣ ላውንደሪ አለ እና ደግሞ ሰፊ ምናልባት እዚህ ቤድሩም የምትጠቀሙበት ወይም ደግሞ ለሌላ ፐርፐዝ የምትጠቀሙበት ክላሶች አሉ። ስለዚህ አፍተር ኦል ይሄንን ይመስላል። ከፊት ለፊት ትራዲሽናል ኪችኑ ቁልፍ ነው፣ ግን አንደኛው ቤድሩም ይችን የምትመስል ነገር አለው። ሰፊ ነው። ከፊት ለፊት ይህንን የሚመስል አይነት እይታ አለው። ከፊት ለፊት የምታዩት በራፍ ኪችኑ ነው። በጣም ሰፊ ኪችን ነው ያለው። ሶ አፍተር ኦል ይህንን ይመስላል። ትራዲሽናል ኪችኑ እንዳልኳችሁ ዝግ ስለሆነ ማሳየት አልቻልኩም፣ ግን ሰፊ ትራዲሽናል ኪችን አለው። ይህንን ያክል ካሳዩዋችሁ መገመት አያዳግታችሁም ብዬ አስባለሁኝ። እዚህ ጋር መኪና ማቆም የምትችሉበት 2-3 መኪና ማቆም የምትችሉበት ሰፋፊ ፓርኪንግ ስፔስ አለው እዚህ ጋር። ቤቱ አፍተር ኦል ይሄንን ይመስላል። የሚሸጥበት ዋጋ እንደነገርኳችሁ 120 ሚሊዮን ጥሪ ይጠራል። 7 ቤድሩም ዋናው ላይ ይኖራል፣ ዊዝ ባዝሩም ማለት ነው። ከኋላ ሰርቪስ ላይ ያለውን ሳይጨምር ማለት ነው። አጠቃላይ የቤቱን መረጃ ይሄን ያክል ከሰጧችሁ የመግዛት ሐሳብ ፍላጎት ካላችሁ ደውሉልኝ። ሌላ ቤት ይዤላችሁ እስከምመጣ ድረስ ይሉ ያያ ነበርኩኝ። ሰላም።